በለው አባቴ መድፈኞቹ ድል አድርገዋል። ትላንት ምሽት በአውሮፓ ሻምፒዮንስ ሊግ የኳርተር ፋይናል ጨዋታ ኤምሬትስ ላይ አርሰናል ማለት ነው የስፖርቲንግ ሊዝበንን 0-0 ጨዋታውን አጠናቋል። በተለይ በመጀመሪያው ጨዋታ ስታዲዮ ጆዜ አልቫሬዝ ላይ በካይ ሃቨርትዝ ብቸኛ ጎል 1-0 ማሸነፋቸው የሚታወስ ነው። በትላንትናው ጨዋታ 0-0 እንግዲህ ጨዋታውን አጠናቀው በአግሪጌት 1-0 ድል በማድረግ መድፈኞቹ ወደ ቀጣይ ዙር አልፏል ማለት ነው። በቀጣይ አትሌቲኮ ማድሪድን የሚገጥሙ ነው የሚሆነው እንግዲህ በቀጣይ ጨዋታ ማለት ነው። እናም 0-0 ማጠናቀቃቸውን ተከትሎ እንግዲህ መድፈኞቹ በመጀመሪያው ጨዋታ 1-0 ማሸነፋቸውን ተከትሎ ወደ ቀጣዩ ዙር አልፏል። የዘንድሮን ቻምፒየንስ ሊግ እንበለዋለን። በለው አባቴ መድፈኞቹ ድል አድርገዋል። ትላንት ምሽት በአውሮፓ ሻምፒዮንስ ሊግ የኳርተር ፋይናል ጨዋታ ኤምሬትስ ላይ አርሰናል ማለት ነው የስፖርቲንግ ሊዝበንን 0-0 ጨዋታውን አጠናቋል። በተለይ በመጀመሪያው ጨዋታ ስታዲዮ ጆዜ አልቫሬዝ ላይ በካይ ሃቨርትዝ ብቸኛ ጎል 1-0 ማሸነፋቸው የሚታወስ ነው። በትላንትናው ጨዋታ 0-0 እንግዲህ ጨዋታውን አጠናቀው በአግሪጌት 1-0 ድል በማድረግ መድፈኞቹ ወደ ቀጣይ ዙር አልፏል ማለት ነው። በቀጣይ አትሌቲኮ ማድሪድን የሚገጥሙ ነው የሚሆነው እንግዲህ በቀጣይ ጨዋታ ማለት ነው። እናም 0-0 ማጠናቀቃቸውን ተከትሎ እንግዲህ መድፈኞቹ በመጀመሪያው ጨዋታ 1-0 ማሸነፋቸውን ተከትሎ ወደ ቀጣዩ ዙር አልፏል። የዘንድሮን ቻምፒየንስ ሊግ እንበለዋለን።